ካልጋችሁ መውረድ አቅቷችኋል? ስራችሁን መስራትስ ይከብዳችኋል? ይደክማችኋል? ይጨንቃችኋል? ሀሳባችሁስ ይበታተናል? በየሄዳችሁበት ሁሉ ማረፍን ትፈልጋላችሁ? ከሰዎች ጋር አለመግባባትና ጠብ የሚፈጥር ስሜት በውስጣችሁ ይታያል? ቁጣ፣ ቅጽበታዊ ውሳኔዎችን ትወስናላችሁ? እንግዲያውስ ከአእምሮ ጤና ጋር የተያያዘ ችግር ሊሆን ስለሚችል ራሳችሁን ፈትሹ። የሚደጋገሙ ልክ ያልሆኑ ስሜቶች ስታዩ ዝም አትበሉ። የሰው ልጅ የሚኖርበት የስሜት ደረጃ ኖርማል ካልሆነ ተደጋጋሚ ቁጣ፣ የበዛ ድካም፣ ሳይሰሩ ሳይደክሙ ሳይወጡ ሳይወርዱ እቤት ውስጥ እየዋሉ አቅም ማጣት፣ እንዲህ አይነት ነገሮች ሲፈጠሩ ራሳችሁን ቼክ አድርጉ። ከሜንታል ሄልዝ ጋር የተገናኘ ሊሆን ስለሚችል ሜንታል ሄልዝ ሰፋ ያሉ ሲምፕተሞችን የያዘና አይነቱም በርካታ ነው። ስለዚህ ለመለየት እንድትችሉ እየመዘገባችሁ ስሜቶቻችሁን አጥኑ። ለውጥ ይመጣል፣ መፍትሄም አለ። ሰላማችሁ ይብዛ።